የአባይ ግድብ በዓለማችን ላይ ካሉ ግድቦች ትልቁ ግድብ ሊመስለን ይችላል። ነገር ግን አይደለም። በዓለማችን ላይ ካሉ ግድቦች በሚያመነጩት የኤሌክትሪክ ኃይል 5 አስፈሪ ግድቦችን አስጎበኛችኋለሁ። ተከታተሉኝ። አምስተኛ ቤሎ ሞንቴ ግድብ። ይህ ግድብ የሚገኘው በሰሜናዊ የብራዚል ሀገር በአማዞን ግዛት ውስጥ ነው። ግድቡ በ2011 ተጀምሮ በ2019 እንደተጠናቀቀ ይነገራል። ይህ ግድብ 11233 ሜጋዋት የኤሌክትሪክ ኃይል ማመንጨት ይችላል። አራተኛ ሺሊዱ ግድብ። ሺሊዱ ግድብ የሚገኘው በቻይና ሲሆን ግድቡ ወደ ላይ 285 ሜትር ከፍታ አለው። ወደ ጎን ደግሞ 700 ሜትር ያክል ይረዝማል። ግድቡ 12.6 ቢሊዮን ኪዩቢክ ሜትር ውሃ ክምችት አለው። ይህ ግድብ 13860 ሜጋዋት ኤሌክትሪክ ኃይል ማመንጨት ይችላል። ይህ ግድብ 18 ተርባይኖች ሲኖሩት እያንዳንዳቸው 750 ሜጋዋት ማመንጨት ይችላሉ። ግድቡን ለመገንባት ወደ 9 ዓመት የፈጀባቸው ሲሆን ግድቡ 6.2 ቢሊዮን ዶላር ወጥቶበታል። ሶስተኛ ኢታፑ ግድብ። ይህ ግድብ የሚገኘው በብራዚል እና በፓራጓይ ድንበር መሃል ላይ ነው። ግድቡ በሁለት ሀገሮች የተሰራ ሲሆን 198 ሜትር ቁመት ሲኖረው 8 ኪሎ ሜትር ርዝመት አለው። የሚይዘው የውሃ መጠን ደግሞ 29 ሚሊዮን ኩቢክ ሜትር ነው። ግድቡ 14000 ሜጋዋት የኤሌክትሪክ ኃይል ማመንጨት ይችላል። ይህ ግድብ 20 ተርባይኖች ያሉት ሲሆን እያንዳንዳቸው 700 ሜጋዋት ያመነጫሉ። ሁለተኛ ባይታን ግድብ። ግድቡ የሚገኘው በቻይና ሲሆን ግድቡ 289 ሜትር ከፍታ ሲኖረው 709 ሜትር ደግሞ ርዝመት አለው። ይህ ግድብ 20.6 ቢሊዮን ኪዩቢክ ሜትር ውሃ መያዝ ይችላል። ግድቡ 16000 ሜጋዋት ኤሌክትሪክ ኃይልን ያመነጫል። አንደኛ ስሪ ጎርጂየስ ዳም። ይህ ግድብ የሚገኘው በቻይና ሀገር ሲሆን ግድቡ ናሳ የመሬትን እሽክርክሪት በማይክሮ ሰከንዶች እንደሚያዘገይ አረጋግጧል። ይህ ግድብ በቅጽል ስሙ የብር ማተሚያ ማሽን ተብሎ ይጠራል። 40 ቢሊዮን ዶላር በዓመት ለቻይና ገቢ ያስገኛል። 185 ሜትር ከፍታ ሲኖረው 2.5 ኪሎ ሜትር ርዝመት አለው። ግድቡ 28 ሚሊዮን ኪዩቢክ ሜትር ኮንክሪት ተጠቅሟል። 465,000 ሜትሪክ ቶን ብረት ተጠቅሟል። ግድቡን ከዓለማችን ላይ አንደኛ እንዲሆን ያደረገው ነገር 22500 ሜጋዋት ኤሌክትሪክ ኃይል ማመንጨት መቻሉ ነው። ይህ ግድብ የሚይዘው የውሃ መጠን 39.3 ቢሊዮን ኪዩቢክ ሜትር ሲሆን ይህ ግድብ 32 ተርባይኖች ሲኖሩት 30ዎቹ ተርባይኖች 700 ሜጋዋት ማመንጨት ሲችሉ ሁለቱ ተርባይኖች ደግሞ 50 ሜጋዋት ማመንጨት ይችላሉ። ይህ ግድብ ከ15 እስከ 20 የኒውክሌር ኃይል ያክል ጉልበት አለው። ይህ የብር ማተሚያ ማሽን ተብሎ የሚታወቀው ግድብ በቻይና የደህንነት ኃይሎች በባህር ኃይል በምድር ኃይል በከፍተኛ ሁኔታ ይጠበቃል።